እንግዲህ ሳሮን ቪዛ ሳትመጣ ይህን ነገር ማድረግ አለብኝ እያለች ነው። ዶክተሩ እንግዲህ በግዴታ ሱራፌል ጋር ተኝተሽ ቪዛን ታሳያለሽ ወይም ቪዲዮ ቀርጸሽ ታስቀምጫለሽ ብሎ በልጇ እንግዲህ ልጇን ይዞባታል ማለት ነው። እየተንሰቀሰቀ እያለቀሰ ነው። ቤተሰብ አልችልም፣ እባክህን ሮቤል፣ እነዚህ ጥንዶች መለያየት አልችልም። እስካሁን ያደረግኩት ራሱ እየቆጨኝ ነው። እንግዲህ እነዚህ ጥንዶች በጣም ደስ የሚሉ ናቸው። መለያየት አልችልም ስትለው በጣም ዛተባት ማለት ነው። ዋጋ ነው ማስከፈልሽ፣ በአንድ ልጅሽ በልጅሽ ነው ማስለቀስሽ። እንዲህ በልጅሽ ነው ማስለቀስሽ ሲላት እባክህን ሮቤል በልጄ እንዳመጣብኝ በአንዲት ልጄ ስትለው እንግዲህ በአንዲት ልጅሽ ነው ማስለቀስሽ፣ ያለበለዛ እንደዛ ታደርጊያለሽ ግዴታ እያለን እንደዚህ እንዳናደርሽ እንዴት እንደማሳብድሽ ነው የማውቀው። እንግዲህ እሺ በቃ አደርገዋለሁ፣ ልጄን ግን እንዳትነካት አለችው ማለት ነው። መውለድ ከባድ ነው ቤተሰብ። ግን ይሄ ሰውዬ ጭካኔው ከምን የተነሳ ነው አላውቅም። እኔ ሳሎን አንቺ ነሽ ስራሽን ስጨርሽ የምትደውይልኝ። እንግዲህ ከዚህ በኋላ አንቺ እኔ ሳልሆን አንቺ ነሽ ስራሽን ጨርሰሽ የምትደውይልኝ ብሎ ጆሮዋ ስልክ ዘጋ። ሄሎ ሄሎ ብትልም ተዘግቷል። እሷም አደርገዋለሁ ብላለች። እንዴት እንደምታረግም ባላቅም እኔ ጉዴ ቤተሰብ። እንግዲህ ሱራፌል የጨመረችለትን መድኃኒት ጠጥቶ ለጥ ብሎል ከሳሎኑ ላይ። እሷም ሱሪውን መፍታት ጀመረች ማለት ነው። ሳሮን እንግዲህ ሱሪውን እየፈታች እያለ በለቅሶ ስትታጀብ ነበር። ሳሮን ይህንን ነገር ሀቤዛ ላይ ማድረግ አልችልም ልጄ ወይስ ሀቤዛ እያለች እንግዲህ እያለቀሰች ነው። ሱሪውን እየፈታች እያለ ሱሬም ሆኖ ነው የተኛው ብላ እንግዲህ በህልም አለሟ ነው እያለመች የነበረችው። ማነው ሳሮን ግን እንደዚህ አድርገዋለሁ እያለች እያሰበች እያለ ቤዛ ሱሪ ሆኖ እንደዚህ የተኛው ብላ መታ መቀስቀስ ጀመረች ሱራፌልን። እውነትም ቀበቶውን ፈታው ነበር ቤተሰብ እና በህልም አለሟ መስሎ ነበር፣ ግን እሷ ቀበቶውን ፈታዋለች። መሆኑ ነው ቀበቶ የተፈታው አለች ቤዛ ማለት ነው። ቤዛ እንግዲህ ምንም አጠረጥርም ቤተሰብ። ይህ ሱራፌል እንዴት እንደጠጣ መጠጡን እያስታወሰ ነበረ። ይህ ሱራፌል ሳሮንን አንገቷን አነቃት ማለት ነው። ነቃ። መድኃኒቱን አኪድ ጨምራብኝ ነው እንጂ ያላንድለች ነገር አልተኛም ብሎ ይህ የወጣሁት የተፈጠረ ነገር አለ እንዴት ትል ቪዛ። አረ ምንም የተፈጠረ ነገር የለም፣ አንቺ የምትወጂውን ነገር ልስጥሽ ስትላት ነበር። ምቱ ያልጠየቀኝ እኔ ግን ምን አይነት ሰው ነኝ? ሴት ማን ትኖራለች? በጣም ይቅርታ ማማዬ፣ በእርግጥ በዚህ ልክ ትበሳጫለሽ ብዬ አላሰብኩም ነበር። እባክሽን ይቅርታ አድርጊልኝ። እስኪ ራስን ተመልከት። ሰካራም፣ ሱሰኛ፣ ዛሬም ብቻ የሚኖር ሰው ከሆነ እንደዚህ አይነት ወንድ ለህይወት የምመኝ ይመስላል። እንግዲህ ማማ ፍቅሯን ሲገልጥላት ቅንጅርት ማለት ነው እንዴት አርጋ አጣጥላ እንደሸኘችው ስታስታውስ ነበረ። ዛሬ ታማ ቁጭ ስትል እኔ እናንተ እኮ ሰማይና ምድር ነን እያለች እንግዲህ ስታጣጥለው ነበረ ማለት ነው። ተቀይሞኝ ይሆናል እኔን እስከ ዛሬ መጥቶ አልጠየቀኝ እያለች ነው የሳሚት እንድባልግ ያልከኝ። እሺ መጀመሪያ ቢጤ ማወቅ ነበረብን። ለነገሩ በዚህ ሁኔታ ምን ቢጤ ይኖረሃል? ማንም ሴት እንዳንተ አይነቱ እንዳትፈልግ። ልብሴን ሳይሆን ልቤን ብታይልኝ በጣም ደስ ይለኝ ነበር። በሲጋራና ባልኮን አልቆ ልብን በየት በኩል ይው በቃ እንግዲህ ሳሚ ከእኔ ከወንድምሽ የበለጥ ቅንጅርት በጣም ላንቺ የተለየ ስሜት አለው ያላትን እያስተነተነች ይበለኝ እያለች እንግዲህ ቅንጅርት መጥቶ እሷን እንዳያት ፈለገች ማለት ነው። የቅንጅርት ልብ እንግዲህ ማማዬን ሊተው ሲል እሷ ደግሞ በእሷ ውስጥ ደግሞ ፍቅሩ ነገሰ ማለት ነው። እኮ አንቺ እኔን እያሰብሽ ተቀመጥ። ፍቅር ምናምን የሚባል ምክንያት አለ። ተሽሎሽ ወደ ቤት ስለመጣሽ እንኳን ደህና መጣሽ ብዬ ነው እንግዲህ ቅንጅርትን እያሰበችው እሱ አበባውን ይዞ ከቻለ ማለት ነው። ቤተሰብ ኧረ ይሄ ነገር ምንድን ነው? ያኔ በተናገርኩት ነገር በጣም አፍሬያለሁ። በእርግጥ አንቺ ውዷን እህቴ ለፍቅር መመኘት አልነበረብኝ። ለገለጽክ ብቻ ያልተገባ ባህሪ ያሳይችኝ ነበር። እኔም በልህ ተነሳስቼ
ይቅርታ አድርጊልኝ ብሎ እሱም ይቅርታ ጠየቀ። እኔም እንደዛ አይነት መልስ መመለስ የለብኝም ነበረ እየተባባሉ እንግዲህ ይቅርታ እየተባባሉ ይገኛሉ። ቅንጅርቴና ማማ በጨዋታ ቤላይሽ የመጣሁት ስላላስቻለ ሳይሆን ስለናፈኩ ነው አይደል? አሁን አፍቀሽኛል ብለሽ ድጋሚ በጥፊ ልመታ። ግርዲ ማማ ይቅርታህን እንደተቀበልክ ማቀው መተህ ስታቅፈኝ ብቻ ነው ስትለው እንግዲህ እሱም አቅፎ ተቃቅፈዋል ማለት ነው። መናጤ ዶክተር እንግዲህ ሳሮን ጋር ተገናኝቷል። ቤዛ መጣች። የምሬ ነው ሞክሬ ነበር። እሷ ስትሆን አታርጊውም እንዴ? ሱራፌል ቢነቃብኝስ? ባይሆን የመጀመሪያው ጥሩ ነበር። ስትረንጂ እንግዲህ ላደርገው ስል ቤዛ መጣችብኝ ስትለው አንገቷን አንቆ ጅል እመስልሻለሁ ወይኔ እያለ እንግዲህ እያስጨነቃት ይገኛል ሳሮን። እንግዲህ ሳሚ ደግሞ እሷ ጋራ ከሳሮና ጋር ዶክተሩን ሆኖ አየው። ደግሞ ይሄ የተረገመ ዶክተር እሷ ጋር ደግሞ ምንድን ነው የሚያደርገው እያለ እየተከታተላቸው ይገኛል። እንግዲህ ልጇን ግደሏት ሊያዝ ሲል ማለት ነው እግሩ ላይ ድፍት ተብላ ባከን ዶክተር ልጅን አትግደላት አደርገዋለሁ አንድ ድር ስጠኝ እያለች ስለምን ደግሞ ሳሚ ደግሞ ቪዲዮውን አስተካክሎ ቪዲዮ ቀርጿቸዋል። ቆይ አልገባኝም። ለምንድን ነው ይሄን ያህል እነዚህ ሰዎች ላይ እንዲህ አረመኔ የሆንክባቸው? ምን አገባሽ? መጥፎ ሰው እንግዲህ ቤዛ የምበላው ምግብ ውስጥ ይሄንን አስገቢ ያን ካልተሳካለሽ ምክንያቱም ሼባ ሆና ለትንሽ ጊዜ ቁጭ እንድትል እያለ ነው ዶክተሩ። በጣም የሚገርምና የሚያሳዝነው ቤተሰብ ሼባ ያርጓት እንጂ ምስኪን ነገር ሱራፌል ላይ ማድረግ የከበደኝ ቤዛን ማስቀየም ስላልፈለግኩኝ ነው። ስለዚህ ከልጅሽ ህይወት የአሰርሽን ህይወት መርጠሻል ማለት ነው። በጣም ጥሩ በጣም ጥሩ። እንግዲያውስ ትንሽ ታገሰ። ሰማኝ እባክህ አንዴ ብቻ እባክህ። ይህ ከልጅሽ ይልቅ ያሰርሽን ምርጫ መርጠሻልና ልጅሽ መሞት አለባት ብሎ በቃ ህፃኗን ግደላት ሲል እሺ በቃ ተስማምቻለሁ አለች ማለት ነው። ቤተሰብ እባክህ አንዴ ልጅ ድምጿን አሰማኝ። ልጅሽ ደህና ናት። እንግዲህ ሳሮን እያለቀሰች እያለ ሳሚ ጀርባቸው ሲቀርጻቸው ነበርና እሱ ሩቤል ጥሏት ሲሄድ ዶክተሩ ሳሚ መጥቶ ጎኗ ቆመ ማለት ነው። ቤዛ ደግሞ ሱራፌልን ከሳሮን ጋር ምንድነው የተፈጠረው? አንገቷን ሲያነካት ለምን ነው ትለዋለች። መኪና ላይ ቁጭ ብለው ከዚህ በፊት ለየትኞቹም ሰራተኞች እሷ የምትወደው ምግብ ስሩላት ብላ ጠይቃ አታውቅም። እና ይህንን ጥሩ ልምድ ዛሬ ቢጀምሩ ምን ችግር አለ? ሱራፌል እንዳመንኩ እንድቆይ እፈልጋለሁ። ይህንን ነገር ደጋግሜ እየነገርኩ ነው። እውነትም ቤዛ ጠርጥራለች ማለት ነው። ጠርጥር ገንፎም አለው ስንጥርና አልጠረጠረችም ብዬ ነበረ። እንግዲህ ጠርጥረዋለች ማለት ነው በሳሮን። ከፊት ለፊቱ ያለው ታሪክ ቢሆንስ? ከጀርባዋ ሌላ ምንም ታሪክ እንደሌላት በጣም እርግጠኛ ነኝ። በምን እርግጠኛዎች? እንዲሁ ላይሆን በማየት ብቻ ነው። ትዝ ይልሻል? ያንም ቢሆን እኮ እኔና ትጅን ፊት ለፊት ስላየሽን ብቻ ነው መቅረብ ይፈልግሽ። ሴት ልጅ መሆኗ ብቻ በቂ አይደለም? እሺ በቃ ከዚህ በላይ ላስጨንቅሽ። እንዲህ ሳሚ ሳሮንን ያንን የተረገመ ዶክተር የት ነው የምታውቂው? መናገር አለብሽ እያላት እያስጨነቃት ነው። ይህን መልስ ማን ልትገኝበት የሰጠሽ? መርዝ ይሁንሽ። ይሄ የሴጣን ቁራጭ የተረገመ ሰውዬ ምን አይነት ሰው እንደሆነ ስነግርሽ በደንብ የኔ ንግግር ይገባል። ሊገሉ ያሰቡ ነው ድጋሚ ቤዛ ሊገሏት። ሳሮን የሆነ ነገር በኛ ሲጀመር አንቺ ያን የተረገመ ሰውዬ የት ነው የምታውቂው? እንዴት ነው ሁለታችሁ ተዋውቀ ይሻላችሁ? እንግዲህ ሱራፌል የሆነ ነገር አስቤ ነበር። አንቺ እቤት ውስጥ እንደመቤት ተቀምጠሽ እኔ ንብረቱን አዘዋውሬ እሰራለሁ እያለ ጠየቀ። ሳሮን ለምን ብላ ጠየቀችው። እስከ ዛሬ እኮ አንቺ ስትሰሪ እኔ ለምን ብዬ ጠይቄሽ አላውቅም ማለት ተስማማን አብረን ማድረግ እንችላለን ብዬ ነው ስትለው ወደፊት ብዙ ነገር ይጠብቀናል። ልጅ መውለድም እንዳቀርን እንዳረሽው ነው ወይስ አሁንም እንዳትወልድ የሚያደርግ መድኃኒት ትጠቀማለህ? በፊትም ሱራፌል እንዳይወልድ መድኃኒት ይጠቀም ነበር። እስካሁን ለምንድን ነው ማርገዝ ያልቻልኩት አለችው። ይልቅ የሆቴሉም ሆነ የሱፐር ማርኬቱን ቢዝነስ እኔ መቆጣጠር ፈልጌ ነበር። ብዙ ጠላቶች አሉብን ታውቂያለሽ አይደለ? ሆቴሉን በስንት መከራ እጃችን እንዳስገባ ነው። ቢያንስ እኔ አውቃለሁ ከማንም በላይ ብርቱና ጠንካራ ሴት እንደሆንሽ አውቃለሁ። ግን ደግሞ ይህን ማድረገው ከዚህ በኋላ አንቺ እንድታርፊና በቃ ሌላ ቢዝነሶችን መጨመር ፈልጌ እንደሆነ እንግዲህ ሆቴሉን ትቼ ወደ ሌላ ነገር ቢዝነስ ልዘዋወር ነው በእኔ አርግልኝ ሁሉንም ነገር እያላት ነው። አንቺ ግን አሁንም እየተጠራጠርሽ ነው እንዳላት። እሷ ደግሞ እንዴት እንደዛ ታድርጋ እንዴት እንደዛ ትለኛለህ እያለችው ነው። እንግዲህ ከዚህ በኋላ የኔ ያንተ የሚባል ንብረት የለንም። ንብረታችን በሙሉ በጋራ በሁለታችን ስም እናደርገዋለን። ስለዚህ አትጨነቅ። አንተ እኔን ማመን አለብህ፣ እኔም አንተ ማመን አለብኝ ተባብለው ተሳስመዋል ሱራፌልና ቤዛ። እንግዲህ
ቅንጅርቴና ማማዬ በጣም ደስ ብሏቸዋል። በር ላይ ደጅ ላይ ሆነው ቁጭ ብለው እየተሻሹ እግሯን እያሸ ይቅርታዬን ስለተቀበልሽ አመሰግናለሁ እያላት ነው። ማማዬ ደግሞ ሳቅ በሳቅ ሆናለች ማለት ነው። እንኳን በጣም ብዙ ገንዘብ ያስፈልጋል። ያ ሱራፊል የሚባለው ሰው ያላሳክም ማለት ነው። ችግር የለውም። ምናልባት ፈጣሪ እንደዚህ ሆነሽ ቀጥይ ካለኝ ይቀበላለሁ። ቤዛን ህይወት ልታተርፋት ነው። ምን ያኔ ልጅ ህይወት ግርማ ነው ያድነው። ሳሮን እንኳን ደስ አለ በድጋሚ ቤዛን ህይወት አትርፋል አለች። ላይክ ሰብስክራይብ አድርጉ ቤተሰብ። እንግዲህ ቤተሰብ አዲስ ነኝ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።